ግንባታቸው ያልተጀመሩ ቤቶችን ከሪል ስቴት አልሚዎች ለመግዛት አስባችሁ ፈርታችኋል? ገንዘቤን በልተው ፕሮጀክቱን ሳያጠናቅቁ ቢቀሩስ ብላችሁ ተጨንቃችኋል? እንግዲያውስ ታላቅ ዜና! ይህ ቪዲዮ ረዘም ሊል ይችላል። ነገር ግን መልእክቱ ስለሚጠቅማችሁ አሁን እንኳን ማየት ባትችሉ ተመልሳችሁ እንድታዩት ሴቭ እንድታደርጉ ተመክራችኋለሁ። አዲሱ የሪል ስቴት ቁጥጥር አዋጅ ቁጥር 1357 ሙሉ በሙሉ በትግበራ ላይ ይገኛል። ይህ ህግ እናንተን የቤት ገዢዎች ከመጭበርበር ሙሉ በሙሉ ይጠብቃችኋል። ይህ አዋጅ በውስጡ ከያዛቸው ህግ ውስጥ አንደኛው አሁን ማንኛውም አልሚ ከናንተ የሚሰበስበውን የቅድመ ክፍያ ዝግ በሆነ የባንክ አካውንት ውስጥ ብቻ ማስቀመጥ አለበት። ያ ገንዘብ ከናንተ ቤት ግንባታ ውጪ ለሌላ ስራ በፍጹም አይውልም። ይህንንም ህጉ ያስገድዳል። ሁለተኛው አንድ ድርጅት የመሬት ካርታ፣ የህንፃ ግንባታ ፍቃድና ልዩ የቅድመ ሽያጭ ፈቃድ ሳይኖረው ማስታወቂያ መስራትም ሆነ ከደንበኛ 1 ብር መሰብሰብ አይችልም። ስለዚህ አሁን ስጋት የለም። ነገር ግን የምትገዙት ሪል ስቴት እነዚህን የአዲሱን አዋጅ መስፈርቶች ማሟላቱን ማረጋገጥ አለባችሁ። እኛ በኬቲ ፕሮፐርቲስ እነዚህን ህጋዊ መስፈርቶች የሚያሟሉ አስተማኝ ፕሮጀክቶችንና አልሚዎችን ብቻ መርጠን እየጠበቅናችሁ ነው። የቤት ግዢውን ከስጋት የጸዳ እንዲሆን እና ነፃ የባለሙያ ምክር ማግኘት የምትፈልጉ ከሆነ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉልን አሊያም በዋትስአፕ ኮንታክት ያድርጉን። መልካም ጊዜ።